የቤተሰብ ምጣኔ ወይም የወሊድ መቆጣጠሪያ ማለት አንድ እናት ወይ ደግሞ አንድ ሴት ልጅ በህይወት በምትኖርበት ጊዜ ከወንድ ልጅ ጋርም ሊሆን ይችላል፣ ከትዳር አጋሯ ጋር ሊሆን ይችላል፣ ግንኙነት ከፈጠሩ በኋላ እርግዝና ወይም ደግሞ ጽንስ እንዳይፈጠር የሚያደርግ ዘዴ ወይም መድኃኒት ነው ማለት ነው። ስለዚህ እነዚህ ዘዴዎች ወይም እነዚህ የወሊድ መቆጣጠሪያ አይነቶች ምን ምን ናቸው? የአጭር ጊዜ የወሊድ መቆጣጠሪያ ብለን የምንጠራው አለ። የረጅም ጊዜ የወሊድ መቆጣጠሪያ አይነቶች አሉ። በድንገተኛ ጊዜ የምንጠቀማቸው የወሊድ መቆጣጠሪያ አይነቶች አሉ። ስለዚህ እነዚህ እያንዳንዱን መረጃዎች የምናየው ይሆናል ማለት ነው። ሰላም እንዴት ናችሁ? ቻናል ቤተሰቦች ሚዲያ ይፋባይ ዛሬ ላይ ቅድም በመግቢያ ላይ እንደነገርኳችሁ ሰፋ ባለ ትንታኔ ሁኔታ ላይ የቤተሰብ ምጣኔ አይነቶች አገልግሎታቸውና ጥቅማቸውን እያንዳንዱን የምናየው ይሆናል። ቪዲዮ ማየት ጀምሮ ላይ ካርጉ ቻናሉን ሰብስክራይብ ማድረግ እንዳትነሱ። የትኛውም አይነት ጥያቄ፣ ሀሳብ፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ኮሜንታችሁን አይቼ የምመልስላችሁ ይሆናል። በቀጥታ ወደ ቪዲዮ። ስለዚህ መግቢያ ላይ እንደነገርኳችሁ የቤተሰብ ምጣኔ ማለት ነው የሚለው መጀመሪያ በምናይበት ጊዜ የቤተሰብ ምጣኔ ወይም ደግሞ የወሊድ መቆጣጠሪያ ፋሚሊ ፕላኒንግ ሜቶድ ብለን የምንጠራቸው አንድ ሴት ልጅ እርግዝና በማትፈልግበት ጊዜ ወይም ደግሞ ከወንድ ልጅ ጋር ግንኙነት ለማድረግ ካሰበች ወይም ግንኙነት ካደረገች በኋላ እርግዝና እንዳይፈጠር የሚከላከሉ ዘዴዎች ናቸው ማለት ነው። ወይም ደግሞ አንድ እናት ከዚህ በፊት ወልዳ ሊሆን ይችላል፣ ልጆች ኖረዋት ሊሆን ይችላል። ስለዚህ ያ የተወለደው ልጅ ሰፊ ጊዜ ወስዶ ማደግ ስላለበት እሱ ሳያደግ ሌላ ልጅ መፈጠር ስለሌለበት በርዝ ስፔሲንግ ደግሞ ወይም ደግሞ አንዱ ህፃን ከአንዱ ልጅ የሚወለድበትን ስፔሲንግ ለማስፋት የምንጠቀምበት ዘዴ ነው ማለት ነው። ታዲያ እነዚህ ዘዴዎች ማንኛውም ሴት ልጅ በየትኛውም ጊዜ በምትኖርበት ሰዓት ቢያንስ በህይወት አጋጣሚ አንድ ቀን እኔን የወሊድ መቆጣጠሪያ አይነቶችን መጠቀሙ አይቀርም ማለት ነው። ስለዚህ እነዚህን ነገሮች በደንብ ማድመጥና በደንብ መተግበር ያስፈልጋል ማለት ነው። ምክንያቱም ምንድነው ብዙ እናቶቻችን በማወቅ ምን ባለማወቅ መረጃ በማግኘት ምን ባለማግኘት እነዚህ ነገሮች ሳይደርሷቸው ስለሚቀሩ ራሶቻቸውን ለተለያዩ ችግሮች ያጋለጣሉ። ለምሳሌ ያህል የወሊድ መቆጣጠሪያ ወይም ደግሞ የቤተሰብ ምጣኔ ባለመጠቀሙ ምክንያት አንድ እናት ወይም አንድ ሴት ልጅ እርግዝና ሊፈጠርባት ይችላል። ያልተፈለገ እርግዝና ወይ ደግሞ ያልታሰበ ያልታቀደ እርግዝና ሊኖር ይችላል። ያ ደግሞ ወደ ሌላ ወደ መጥፎ ነገሮች ሊገፋፋ ይችላል። ለምሳሌ ያህል ጽንስን የማቋረጥ ስሜት ሊኖር ይችላል። ጽንስን አቋርጠዋለሁ፣ ጽንስን አልፈልገውም ሊሆን ይችላል። ስለዚህ እነዚህ ሁሉ ተያያዥ ጉዳዮች እንዳይከሰቱ መጀመሪያ ምን መደረግ አለበት? ቅድመ ጥንቃቄ። ያ ቅድመ ጥንቃቄ ምንድነው? የወሊድ መቆጣጠሪያ ሜቶዶችን ወይም እነዚህ የመከላከያ መንገዶችን ምን ናቸው የሚለውን ከባለሙያ ጋር ተነጋግሮ በየትኛውም ሰዓት ወስዶ መገልገል ያስፈልጋል ማለት ነው። ስለዚህ እያንዳንዶቹ ምን ናቸው፣ ምን አይነቶች አሉ በሚለው በምናይበት ሰዓት ላይ የወሊድ መቆጣጠሪያ አይነቶች በጣም ብዙ ናቸው። ለምሳሌ ያህል ረጅም ጊዜ የወሊድ መቆጣጠሪያ አይነቶች ብለን የምንጠራቸው አሉ። 3 ዓመት፣ 5 ዓመት፣ ከ10 እስከ 12 ዓመት እንዲሁም ደግሞ እስከ ህይወት ማለት በየትኛውም ሰዓት ላይ መውለድም ማርገዝም የማይቻልበት ደረጃ እንዲያደርግ የሚያደርጉ መድኃኒቶችም አሉ። እንዲሁም ደግሞ የአጭር ጊዜ የምንጠቀማቸው አሉ። በየቀኑ የሚወሰዱ አሉ። እስከ 3 ወር ድረስ የሚወሰድም አለ እና ደግሞ ሶስተኛው ምንድነው በድንገተኛ ሰዓት የሚወሰድ እነዚህ ኢመርጀንሲ ፒልስ ብለን እንጠራቸዋለን። ስለዚህ የቤተሰብ ምጣኔ አገልግሎት እንዳጠቃላይ እነዚህን ያካትተ ነው ማለት ነው። ስለዚህ የመጀመሪያውን በምናይበት ጊዜ የረጅም ጊዜ የወሊድ መቆጣጠሪያ አይነቶች ብለን የምንጠራቸው አሉ። ከነሱ ውስጥ ምን አለ የሚለውን ስናይ የረጅም ጊዜ የወሊድ መቆጣጠሪያ አይነቶች መጀመሪያ ጥቅማቸው ምንድነው ብለን ስናይ ከአጭር ጊዜ የወሊድ መቆጣጠሪያ አይነቶች አንፃር በጣም የተሻለ ጥቅም አላቸው። አንደኛ በየቀኑ ከመውሰድ በየ3 ወሩ ከመመላለስ ከአጭር የመከላከያ አይነቶች አንፃር እነዚህ በጣም ጠቀሜታ ናቸው። እንዲሁም ደግሞ የመድኃኒቱ ኤፊሽንሲ ወይም ጥቅም ደግሞ እያንዳንዱ ከአጭር ጊዜዎቹ የተሻለ ናቸው ማለት ነው። ስለዚህ በመጀመሪያም በምናይበት ጊዜ ምንድነው ኢምፕላንት ወይም ኢምፕላንት ብለን የምንጠራው አለ። እሱ ምንድነው ለ3 ዓመት ነው የሚያገለግለው። ለ3 ዓመት ሲያገለግል ታዲያ የሚደረገው ቆዳ ስር ላይ ነው። አንድ እናት በማትሰራበት እጇ ወይም ደግሞ በጣም አክቲቭ በማልሆነው እጇ ላይ ለምሳሌ በቀኝ እጇ የምትሰራ ከሆነ በግራ እጇ ላይ ቆዳ ስር ላይ ነው የሚደረገው ማለት ነው። ስለዚህ ቆዳ ስር ከተደረገ በኋላ ልክ በየቀኑ ነው የሚለቀው ማለት ነው። በየቀኑ ይለቃል። እንደ ሌሎች እንደ መርፌዎቹ አንድ የሰውነት ውስጥ አይሰራጭም። በጣም ይጠቅማል። ለ3 ዓመት ሙሉ ክንድ ስር ላይ ተቀብሮ የወሊድ መቆጣጠሪያ ለ3 ዓመታት ያህል ማራዘም ይችላል ማለት ነው። ለምሳሌ ዛሬ የወለደች እናት ካለች ቢያንስ የተወለደው ልጅ ከ3 ዓመት እና ከዛ በላይ ጋፕ ወይም ደግሞ ክፍተት አግኝቶ አራርቆ መውለድ ስላለባት ለ3 ዓመታት ያህል ያን ነገር መጠቀም አለባት ማለት ነው። ይህንንም ማንኛውም እናት መውሰድ ይችላሉ። ወዲያውኑ ዛሬውኑ የወለደች እናት ጀምሮ ማንኛውም ሴት ልጅ የወለደች እናት በየትኛውም ሰዓት ላይ ይህንን የወሊድ መቆጣጠሪያ መውሰድ ትችላለች ማለት ነው። ሌላኛው ምንድነው የጃደል ብለን የምንጠራው አለ። ለ5 ዓመት ነው የሚከላከለው። እሱ ምንድነው ከ3 ዓመቱ የሚለየው በሁለት ስቲክ ነው የሚገባው። ስለዚህ ፕሮሲጀሩ ተመሳሳይ ነው።
ቆዳ ስር ነው የሚደረገው። ነገር ግን ምንድነው ልዩነቱ? ሁለት ናቸው። ከዛ ውጭ ያለው ተመሳሳይ ነው ማለት ነው ከ3 ዓመቱ ጋር። ስለዚህ ሌላኛው የረጅም ጊዜ የወሊድ መቆጣጠሪያ ምንድነው ብለን የምንጠራው ኢንትራዩትራይን ዲቫይስ ብለን የምንጠራው አለ። እናት ማህፀን በር ላይ የሚቀመጥ ወይ ማህፀን ውስጥ የሚገባ አለ። ከ10 እስከ 12 ዓመት የወሊድ መቆጣጠሪያ ሆኖ ያገለግላል ማለት ነው። ስለዚህ በጣም ሞስት ኢፌክቲቭ ተብሎ በባለሙያው ዘንድ የሚመከረው ከ10 እስከ 12 ዓመት መጠቀም ይቻላል ማለት ነው። ስለዚህ ይሄም በጣም ሰፋ ያለ ጊዜ አራርቆ የመውለድ ፍላጎት ወይም እቅዱ ያላቸው እናቶች ካሉ ይሄኛውን ቢጠቀሙት ይሞከራል። ምናልባት የመውለድ እቅድ ካላችሁ ደግሞ በየትኛውም ሰዓት የቤተሰብ ምጣኔ አገልግሎትን ማስወጣት ይቻላል ማለት ነው። ደግሞ ምንድነው የአጭር ጊዜ የቤተሰብ ምጣኔ አይነቶች የሚባሉ አሉ። ከነዚህ ውስጥ ምንድነው የመጀመሪያው በየቀኑ የሚወሰድ ፕሮጀስትሮን ኦንሊ ፒሮን ፒኦፒ ይባላል። ይሄ ዴይሊ በየቀኑ በቀን አንዳንድ ፍሬ እያደረገ ለሁል ጊዜ የሚወሰድ ነው። ስለዚህ ይሄኛው ደግሞ ፕሮባብሊ የሚመከረው ለአጥቢ ለሆኑ እናቶች ወይም በቅርብ ለወለዱ እናቶች አዘውትረው ሊጠቀሙት ይመከራል ማለት ነው ይሄኛውን። ስለዚህ በየቀኑ በተመሳሳይ ሰዓት የሚወሰድ መድኃኒት ነው። የአጭር ጊዜ የወሊድ መቆጣጠሪያ ብለን የምንጠራው ነው። ሁለተኛው ምንድነው ሲኦሲ ወይም ኮምባይንድ ኦራል ኮንትራሴፕቲቭ ብለን የምንጠራው ነው። ይሄም በተመሳሳይ እንደ ፒኦፒ በቀን አንዴ በተመሳሳይ ሰዓት የሚወሰድ የቤተሰብ ምጣኔ አገልግሎት ወይም የአጭር ጊዜ የወሊድ መቆጣጠሪያ አገልግሎት ነው ማለት ነው። ስለዚህ እዚህ ጋር መገንዘብ ያለባችሁ ነገር ምንድነው? የአጭር ጊዜ የቤተሰብ ምጣኔ አይነቶች የረጅም ጊዜ ጋር ብታወዳድሯቸው ጥቅማቸው በጣም ያነሰ ነው። ለምሳሌ አሁን የዘረዘርኩላችሁ ሁለቱን በምትወስዱበት ሰዓት ላይ ማታ 12 ሰዓት ላይ የምትወስዱት ከሆነ ሁልጊዜም ቢሆን ማታ 12 ሰዓት ያችን መድኃኒት መውሰድ አለባችሁ አስታውሳችሁ ማለት ነው። ስለዚህ አንዴ 12 ሰዓት፣ አንዴ 1 ሰዓት፣ አንዴ 8 ሰዓት እያላችሁ ፕሮግራሙን በምታዛቡበት ጊዜ የመከላከል አቅሙም ደግሞ በዛው ልክ ይዛነፋል ማለት ነው። ስለዚህ የጎንዮሽ ጉዳታቸው የረጅም ጊዜዎቹ ተመራጭ የሚያደርጋቸው በእንደዚህ ምክንያት ነው ማለት ነው። ስለዚህ እኔም እመክራችሁም ቢሆን የረጅም ጊዜ የወሊድ መቆጣጠሪያ አገልግሎትን እንድትጠቀሙ ነው ማለት ነው። ያኛው የአጭር ጊዜ የወሊድ መቆጣጠሪያ አገልግሎት ምንድነው? ዲፖ ብለን የምንጠራው ወይም ደግሞ በመርፌ መልክ የሚሰጠው ኢንጀክሽን ማለት ነው። እሱ በየ3 ወሩ አንድ እናት እየመጣች እንደ ወሊድ መቆጣጠሪያ እንደ አጭር ጊዜ የወሊድ መቆጣጠሪያ ትወስዳለች ማለት ነው። ስለዚህ እሱም የራሱ የሆነ ጥቅም የራሱ የሆነ ጉዳት አለው። ከሌሎች አንጻር ጋር በምናይበት ጊዜ ለምሳሌ ከ72 ወይም ከ70 ኪሎ ግራም በላይ ለሆኑ እናቶች አይሰጥም፣ ክብደታቸው ለጨመሩ እናቶች። ስለዚህ ይሄኛው አንደኛው ጉዳት ነው ማለት ነው። ሌላኛው ምንድነው? አንድ እናት ለማርገዝ ወዲያውኑ ብትፈልግ የረጅም ጊዜ የወሊድ መቆጣጠሪያዎችን በምትጠቀምበት ጊዜ ላይ እንዳትወጣቻቸው ወዲያውኑ እርግዝና መፈጠር ይችላል። ነገር ግን ይሄኛውን የአጭር ጊዜ የወሊድ ምጣኔ አገልግሎት ስትጠቀም መርፌውን ለምሳሌ ዛሬ ላይ ወስዳ ከ3 ወር በኋላ ማርገዝ እፈልጋለሁ ብላ ብታይ የወር አበባ ሊያዘገይ ይችላል ማለት ነው። ስለዚህ አንደኛው የአጭር ጊዜ የወሊድ ምጣኔ አገልግሎት ጉዳቱ ይሄ ነው። ወዲያውኑ የወር አበባ ላይ መጣ ይችላል። በመርፌ መልክ የሚሰጥ የወር አበባ ያዛባል። ስለዚህ ይሄ ደግሞ የጎንዮሽ ጉዳት አለው ማለት ነው። ስለዚህ ከአጭር ጊዜ የቤተሰብ ምጣኔ አይነቶች ይልቅ የረጅም ጊዜ የወሊድ መቆጣጠሪያ አይነቶችን ብትጠቀሙ እመክራችኋለሁ ማለት ነው። ስለዚህ ሌላኛው ሶስተኛው ምንድነው? የእነዚህ ድንገተኛ የወሊድ መቆጣጠሪያ አይነቶች ብለን እንጠራቸዋለን። ብዙም አይደሉም። ነገር ግን አንድ ሴት ልጅ በዕለት ተዕለት ህይወቷ ላይ ስትኖር በየትኛውም አጋጣሚ የመደፈር ወይም ሌላ ሴክሹዋል አሳልት እነዚህ ጉዳቶች በሚደርሱበት ሰዓት ያልተፈለገ እርግዝና እንዳይከሰት ለድንገተኛ ነገሮች ተብሎ የተዘጋጁ ናቸው። እነሱም ደግሞ ለ72 ሰዓት እንጠቀማለን፣ ለ5 ቀን እና ለ72 ሰዓት። ስለዚህ እነዚህ እንዳጠቃላይ እንደ ቤተሰብ ምጣኔ በየቀኑ በየወሩ እየወሰድ የምንገለገልባቸው አይደለም፣ መገንዘብ ያለባቸው። ስለዚህ እነዚህ ነገሮች ለድንገተኛ ነገር ብቻ የተፈጠሩ ናቸው። ስለዚህ አሁን ላይ የተለመደው ነገር ዕለት ተዕለት የሚያጋጥመን ነገር ምንድነው? ሁሉም ሰው ሳይሆን የተወሰኑ እህት እናቶቻችን ላይ እነዚህ ነገሮች እንደ መደበኛ የወሊድ መቆጣጠሪያ አይነቶች አድርጎ የመውሰድ ሀሳብ አለ። ስለዚህ እነዚህ ድንገተኛ ወይም ፖስት ፒል ብለን የምንጠራቸው የወሊድ መከላከያ አይነቶች እንደ መደበኛ የወሊድ መቆጣጠሪያ አይነቶች አያገለግሉም። ስለዚህ ለድንገተኛ ነገር ስማቸውም ድንገተኛ ነው አይደለ? ስለዚህ ያልተፈለገ ነገር ካለ ድንገተኛ ነገር ላይ ለመከላከል ብቻ ነው። አዘውትሮ መውሰድም አያስፈልግም፣ ሌላ ራሱን የቻለ ጉዳት ስላለው ማለት ነው። ስለዚህ ማሰብና መገንዘብ ያለባችሁ ለረጅም ሰዓት መቆየት ወይም ለረጅም ጊዜ መቆየት የምትፈልጉ ከሆነ የረጅም ጊዜ የወሊድ መቆጣጠሪያ አይነቶችን በበቂ ሁኔታ መጠቀም ይኖርባችኋል ማለት ነው። ከዛን ውጭ ደግሞ ሌላኛው ቤተሰብ መቆጣጠሪያ ውስጥ ያለ ምንድነው? ኮንዶም አለ። ሁላችንም የምናውቀው ለብዙ ጥቅም የምንጠቀምበት ነው። ስለዚህ ቀለል አድርገን እናየዋለን አብዛኞቻችን፣ ግን ኮንዶም በጣም ብዙ ጥቅም ያለው ብዙ ነገሮችን ሊከላከልልን የሚችል የምጣኔ አይነት ነው ማለት ነው። ለምሳሌ ያህል የሴት የወንድ ኮንዶም አለ። ነገር ግን እንዳጠቃላይ ጥቅማቸው ተመሳሳይ ነው። ስለዚህ በግብረ ስጋ ግንኙነት ጊዜ ኮንዶም አድርጎ መጠቀም ለእርግዝና ብቻ አይደለም የሚከላከለው። ስለዚህ ዱዋል የሆነ ፕሮቴክሽን አለው። በጎን ላይ እርግዝና እንዳይፈጠር ያደርጋል፣ በሌላኛው ሳይድ ደግሞ
እነዚህ አባላዘር በሽታዎች ብለን የምንጠራቸውን ይከላከልናል፣ HIV ኤድስን ጨምሮ ማለት ነው። ስለዚህ ቀላል የሆነ ጥቅም አይደለም ያለው ኮንዶም። በደንብ በአግባቡ ከተጠቀምነው፣ በአግባቡ መመሪያውን አንብበን ከተጠቀምን እነዚህ ነገሮች እናገኛለን ማለት ነው። ስለዚህ ሁላችሁም ቢሆን ስለ ቤተሰብ ምጣኔ ሰፋ ያለ ትንታኔ ሰጥቻችኋለሁ። ስለዚህ ከዚህ ዙሪያ የምታነሱት ሀሳብ አስተያየት ካለ ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ግን በደንብ ፎከስ ማድረግና መገንዘብ ያለባችሁ ነገር የትኛውም አይነት የቤተሰብ ምጣኔ ስትጠቀሙ ከባለሙያ የትኛውንም ምክር ታገኛላችሁ። ባለሙያ አስገድዷችሁ አይደለም የምትጠቀሙት። ከባለሙያ ጋር ተግባብታችሁ ተነጋግራችሁ ይሄን ነው የምፈልገው ብላችሁ በእናንተ ምርጫ ነው የሚሰጠው አገልግሎቱ። በየትኛውም የመንግስት ተቋም ላይ ማግኘት ትችላላችሁ። ስለዚህ ላልተፈለገ ነገር፣ ላልተፈለገ እርግዝናና ለተለያዩ ችግሮች እንዳንጋለጥ የቤተሰብ ምጣኔ አገልግሎቶችን በአግባቡ እንጠቀም እላለሁኝ። እድሜያቸው ከ24 ዓመት በታች የሆኑ ወይም እነዚህ በአፍላ ወጣት እድሜ ላይ ያሉ ሴቶች በየትኛውም ሰዓት የቤተሰብ ምጣኔ አገልግሎት በማንኛውም የመንግስት ተቋም ላይ 24 ሰዓት አገልግሎት ማግኘት ይችላሉ። ስለዚህ አንዳንዴ ምንድነው እያጋጠመን ያለው? ለምሳሌ ያህል አገልግሎቱን ከመረጃ ከማድረስ ወይም መረጃው ከመድረስ አንጻር ዝቅተኛ ስለሆነ ወይም የማያውቁ ከሆኑ ምናልባት ወዳልተፈለገ የግብረ ስጋ ግንኙነት ከፈጸሙ በኋላ መጥተው ፖስት ፒል ለመውሰድ እና ሌሎች ነገሮችን ለመውሰድ ይመጣሉ ማለት ነው። ያ ከመሆኑ በፊት በየትኛውም ሰዓት ማታም ቢሆን ቅዳሜና እሑድንም ጨምሮ አገልግሎት ክፍት ስለሆነ ራሳችሁን ከእንደዚህ አይነት ነገሮች ለመጠበቅ በየትኛውም ጤና ተቋም ሄዳችሁ 24 ሰዓት አገልግሎቱን ማግኘት ትችላላችሁ የሚለውን መረጃ ለመናገር ነው። በቀጣይ ቪዲዮ ደግሞ በዚህ ዙሪያ ያሉ የተሳሳቱ መረጃዎች፣ ለቤተሰብ ምጣኔ አገልግሎት ምን የተሳሳተ ግንዛቤ ያለ እንዳጠቃላይ በማህበረሰባችን ዘንድ የሚሉትን የማቀርብላችሁ ይሆናል።